ይህ ማቴሪያል ወተር ስቶፐር ይባላል። ወተር ስቶፐር ብዙ ጊዜ አገራችን ላይ በ15 ሜትር በ25 ሳንቲም ስፋት ነው የሚመጣው። ብዙ ጊዜ ከዛ ውጭ ለማድረግ ከሆነ በኦርደር ማድረግ ይቻላል። የሚጠቅመን ጥቅም ምንድነው? አንደኛ ኤክስፓንሽን ጆይንት ነው፣ ሁለተኛ ኮንስትራክሽን ጆይንት ነው፣ ሶስተኛ ደግሞ ክራክን ይከላከላል። እንዴት ነው የምናስገባው የሚለው እንመለከታለን። መጀመሪያ ስላባችን ላይ ወይም ቶፕ ባሩ ላይ የምንሞላበት ላይ እናደርጋለን ከፍ ብለን። እሱን ካረግን በኋላ የመጀመሪያ ሙሌት ኢንክላይንድ አድርገን ወተር ታይት ስትራክቸር ስለሆነ እኛ የምንሰራው በዲዛይናችን መሰረት 45 ዲግሪ አድርገን እሱን 12 ተኩል እንሞላለን ማለት ነው። 25 ሳንቲም ስለሆነ 12 ተኩል ግማሽ ሆነ ይሞላል። የሚቀጥለው ስትራክቸር 12 ተኩል ሆነ ይቀጥላል ማለት ነው። ቀጥ ማለት መቻል አለበት በዚህ በምታዩት መልኩ ማለት ነው። ይህንን የምንጠቀመው ብዙ ጊዜ ለዳም ለወተር ታይት ስትራክቸሮች በአጠቃላይ ለነ ስዊሚንግ ፑል፣ ለሪቴኒንግ ሆል፣ ለቤዝመንት እንጠቀማለን ማለት ነው። በምታዩት መልኩ እዚች ቀለበቷ ላይ እያስገባን እንደዚህ እናስራለን። ራሷን የቻለች ቀለበት አላትና እንደዚህ ዌቭ እንዳይሰራ ቀጥታ ምንድነው የሚሆነው ሳይድ እና ሳይድ ሞራሪ መጠቀም መቻል አለብን። እሱን ካረግን በኋላ ቀጥ ማለት መቻል አለበት ፐርፐዙን እንዲያገኝ ማለት ነው። ካልሆነ ግን የምንፈልገውን ጥቅም ማግኘት አንችልም ማለት ነው። ይሄንን ካረግን በኋላ ቀጥታ በምታዩት መልኩ እንደዚህ ሆነ ማለት ነው። ላረጋችሁልኝ ትብብር እንዲሁም ደግሞ ስለ ኮንስትራክሽን ስለምሰጡኝ ምክር አመሰግናለሁ። ባህራን ነኝ።